አንዳንዴ ሁሉም ነገር ይጨልማል። የምታየው ነገር ሁሉ ተስፋ ያስቆርጣል። ምን እንደምታደርግ ይጨንቃል። ነገር ግን ሁሉም ነገር ያልፋል። ብቻ እስኪ ያልፋል። ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ያለውኝ እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ውድ ቤተሰቦቼ ያው ሰሞኑን ያለውበትን ነገር ታውቃላችሁ። ማለት ከዛች ከሰይጣን ጋር ያለንን ነገር እንግዲህ ታውቃላችሁ። ማለት ስሟን አልጠራም። ትንሽ ማለት ደብሮኛል፣ ከብዶኛል። ማለት ብዙ ነገሮችን ለማሳለፍ ሞከርኩኝ ግን አልቻልኩም። እንግዲህ ውድ ቤተሰብ እኔ እኮ ማለት ይሄን አለኒ እንደዚህ መሆን ለምን እኔ ማለት ምንም የለኝም። ምንም ከኒኮ የምትፈልገው ነገር የለም። እኔ የተሻለ ነገር ቢኖረኝ የተሻለ ኑሮ ኖራለሁ፣ የተሻለ ቤት ተከራይቼ መኖር እፈልጋለሁ። ነገር ግን ምንም አሁን በሌለኝ ሰዓት እኔ ለኔ እንደዚህ መሆኑ እኔ ለምን እንደሆነ አላቅም። ማለት ይሄን ያህል ሰውን እንደዚህ ያሯሩጡ አባሮ በቃ በዛ ሰው ላይ ተንኮል መስራት ምንም እንጃ እኔ ጥቅም አለው ብዬ ማለት አላስብም። እኔ አብዛኞቻችሁም ለምን በቃ እንደዚህ አታረጋትም፣ ለምን አትከሳትም፣ ለምን እንደዚህ አታረጋትም ያላችሁም አላችሁና ዛሬ እንግዲህ ያለበትን የህጉን ሁኔታ ታውቃላችሁ። እኔ ደግሞ እሷን የሆነ ነገር አድርጌ እኔ ማለት መኖር እፈልጋለሁ፣ ማለት ስራ መስራት እፈልጋለሁኝና እሷን ምንም ላደርግ አልችልም። ማለት በራሷ ሰዓት ራሷ መሆን ባለባት ትሆናለች እንጂ እኔ አሁን እሷን መደብደብ እሷን ሌላ ነገር ውስጥ ምናምን ማለት አላደርገውም። እኔ ለምን መሰላችሁ? ምንም ቢሆን ልጅ ይዛለች፣ የልጅ እናት ነች። እሷን የሆነ ነገር ባረግ ይሄ ህፃን ልጅ ማለት የት ይሆናል እንዴት ይወርቃል የሚለው ነገር ያሳስበኛልና እንግዲህ ከመጀመሪያም ጀምሮ አይታችኋል። ማለት እኔን ማሳገት፣ እኔን ማስደብደብ፣ ሌላ ነገር እንዴ አንዳንዴ ማለት ይመራል። እኔ ምን እንደምላችሁ አላቅምና ይመራል። ስለዚህ በአሁን ሰዓት እኔ እንግዲህ በጣም የሆነ ምን ልበላችሁ ማለት የሆነ እንትን ውስጥ ነኝ ያለሁትና አንዳንዴ ሁሉንም ሞክራችሁ ሁሉም ነገር አልሳካ ሲል በቃ በሁሉም ቦታ ላይ ፈተና ሲበዛ እናንተም ብትሆኑ ከባድ ነው። ስለዚህ አይታችኋል፣ ጸበል እስከ መግባት ቤተክርስቲያን ተጠግቼ ደህና ተሽሎኝ ነበር። አሁን ደግሞ ድጋሜ እነዛ ነገሮች እየተመለሱ እኔን ወደ ተስፋ ማስቆረጥ ነገር ውስጥ ገብተዋልና እንጃ እኔ ምን እንደምላችሁ አላቅም። ማለት በአሁኑ ሰዓት ከበፊቱ ይልቅ በአሁኑ ትንሽ ማለት ደብሮኛል፣ ማለት ተስፋ ቆርጫለሁኝና እንጃ እኔ ማለት ይሄን አክል እኔ ይሄ ነገር ለኔ ማለት ይገባኛል ብዬ አላስብም። ግን አንዳንዴ ደግሞ ፈተናዎች ያሉ ናቸው። ፈተና ደግሞ በጣም በዛ ማለት ትንሽ አስቸጋሪ ነውና ውድ ቤተሰብ እኔ በአሁን ሰዓት ዞሮ የተከራየሁበትን ቤት አልኖርም። እዛም በቃ የመኖር ተስፋ ቆርጫለሁኝ። እና ውድ ቤተሰብ አንዳንዴ ሰው ወዶ አይደለም ለካ ማለት የሆነ አልባሌ ቦታ ላይ የሚገኘው ከሌኮ ጎዳና ወጣ ከሌ እንደዚህ ሆነ የሚባለው ነገር ለካ በምክንያት ነውና እኔም ራሴ በቃ አሁን እንጃ የዛ ሁኔታዎች እንትን እያሉኝ ነው ማለት ነውና እና ውድ ቤተሰቦቼ እንግዲህ በአሁን ሰዓት እኔ ማለት ዘመድም አስጠልቶኛል፣ ጓደኛም አስጠልቶኛል። ጭራሽ በቃ በአሁኑ ሰዓት ምንም አይነት ነገር ወደ ሰው መጠጋት አልፈልግምና እንግዲህ ከነበርኩበትም ቤት ያው ዘግቼ ወጥቻለሁኝ። ለምን ያው ሰፈር ላይም እንዳያችኋት በቃ ሰፈር እያስጠበቀች ሌላ ነገር ማለት ህይወት የመጥፋት ስለሌለበት ማለት ለማስፈልገው ሰው አስፈልጋለሁኝና
በዛ ምክንያት እንግዲህ ማለት ያው የነበርኩበት ሁኔታ አሁን ማለት ጥሩ አይደለም። ያው የምታዩት ነገር ነው። ስለዚህ አሁን እኔ የወደፊት ውሳኔም ማለት ይሄ ነው። ለምን በቃ አሁን ብዙ ልጆች አጠገብ የነበሩ ያው ስለሌሉ ነው እንጂ ብዙ ልጆች አሉ ማለት ጎዳና ላይ እንዴት ሰው መውጣት እንዳለበት ለምን እንደሚወጣ ማለት ያው በችግር ነው። እንደዚህ አይነት ችግሮች ሲደራረቡ ነው ለካ ሰው ወደ ጎዳና የሚወጣውና እንግዲህ እኔም እስኪ ይሄን ህይወት እሞክራለሁ ብዬ ተስፋ ቆርጬ ወጥቻለሁና እንግዲህ ውድ ቤተሰብ ያው ምንም ማድረግ አልችልም። ብዙ ነገሮች የተደራርበውብኛል። ብዙ ነገሮችን አሳልፍ ያለው ብዙ ነገሮችን ከዛሬ ነገ የተሻለ ነገር ይመጣል ብዬ ችያለሁኝ። አሁን ግን በቃ ወደማልችልበት ደረጃ ወደ መጨረሻ ደረጃ ስለገባው እንግዲህ ምንም ማለት እናንተ እንግዲህ የፈለጋችሁትን በሉኝ፣ የፈለጋችሁትን ነገር እንትን በሉኝ። ምንም ማድረግ አልችልም። ምናልባት ነገ ተነገ ወዲያም ወይ ቪዲዮ ላልሰራ እችላለሁኝ በዚህ ሁኔታ እና እንዴት ለምን ጠፋ ወዴት ሄዶ ጠፋ ምናምን ማለታችሁ ስለማይቀር እንግዲህ ያው ለእናንተ ላሳውቅ ብዬ ነው ቤት ማለት ያው እየከበደኝ ነው። እኔ ማለት ይሄንን እንደ ጥሩ ነገር አድርጌ ቪዲዮ መስራቴ ምናልባት ጥፋት ሊሆን ይችላልና ደግሞ ሰውም ደግሞ ይሄን አይቶ እንዲጨነቅ እንዲያዝንብኝ ምናምን አልፈልግም። ለምን መሰላችሁ? ያው በአሁን ሰዓት እንግዲህ የሰው ልጅ ማለት ጭካኔ ምን ያክል እንደሆነ የሚያሳይ ነው እና ውድ ቤተሰቦቼ በባለፈውም ነግሬያቸዋለሁኝ። ሰው ሲኖረውና ያው ሰላም ሲሆን ነው ሰው ከጎኑ የሚኖረውና በአሁን ሰዓት እኔ እንደነገርኳቸው በአሁን ሰዓት ማንም ሰው ከጎኔ እንደሌለ ነግሬያቸዋለሁኝ እና በዚህ ሰዓት እንግዲህ ከጎን የሌለ ቤተሰብ፣ ከጎን የሌለ ዘመድ፣ ከጎኔ የሌለ ጓደኛ ነገ ኒንጃ እኔ ሰው ስሆን እንዴት ይሆናል የሚለው ነገር ለኔ ማለት ጥያቄ ነው እና ምናልባት ይሄ የወሰንኩበት ሁኔታ ጥሩ ላይሆን ይችላል ለናንተም ለኔም ለሌላውም ምናልባት አስተማሪ ላይሆን ይችላል። ነገር ግን ያው የደረሰ እንዴት ሆነ ማለታቸው አይቀርም። እኔ ምናልባት ከቤት ከወጣው አንድ ሁለት ቀኔ ነው። የሚገርማቸው ነገር ያው እዚሁ አካባቢ ነው ያለሁትና እንግዲህ እስቲ ማለት እስኪ ደግሞ በዚህኛው መሞከር አለብኝ። በቃ ማለት አይሆን አይምሮዬ ትንሽ ጥሩ አይደለም። እኔ ማለት እኔ ከኔ ምን እንደፈለገች እኔ አላቅም። ማለት ብዙ ነገር አደረገች፣ ብዙ ነገሮችን ተቋቋምኩ። አሁን ደግሞ ማለት እኔ ህይወቴ እንዲጠፋ አልፈልግም። እሷ እስከዛ ድረስ ነው ሀሳቧ እኔ እንደሰማሁት ከሆነ ያ ደግሞ ለኔ ምናልባት አስፈላጊ አይደለም። ስለዚህ ቤተሰብ ይፈልገኛል፣ ሌላም አካል ይፈልገኛል፣ እኔም ደግሞ መኖር እፈልጋለሁ። ነገር ግን እሷ ማለት እያኖረችኝ እያስኖረችኝ አይደለምና አንዳንዴ እስኪ ምናልባት ሰፈር ላይ በዚህ ሰሞን ያው ሰፈር ላይ ነው ያለችውና ሰፈሬንም አውቃለች። ስለዚህ ማለት እኔ ብዙ ጊዜ ከሰላም ከምንም አምሽቼ ስለምመጣ በህይወቴ ላይ ሌላ ነገር ከመፈጠሩ በፊት በቃ እኔ እስኪ ይሄንን ነገር በቃ መሞከር አለብኝ መወሰን አለብኝ ብዬ ነው እና እንግዲህ ውድ ቤተሰቦች ያው ባለፈውም እንዳያችሁት ጸበል ሄድኩ ወደ ራሴ ተመለስኩኝ ብዬ ነበረ። ተመልሶ እንደዚህ አይነት ነገር ተፈጠረ ማለት እኔ ብዙ አላማ ያለኝ ሰው ነበርኩኝ እና በቃ አላማዎቼ እየተበላሹ ነው ያሉትና በአሁን ሰዓት እኔ እንደውም በዚህ ስራዬ ላይ ጥሩ ለነገር ከተለያዩ ልጆች ጋራ በቃ ለናንተ ጥሩ ነገር ነበር ማቅረብ የፈለኩትና ውድ ቤተሰብ እንግዲህ ያንንም አልቻልኩም። ምክንያቱም ጸበልም ስገባ እዛ ምረበሽ ከሆነ ተሽሎኝ ስመጣ ያ ነገር የሚደጋገም ከሆነ ስለዚህ ያ ነገር እየቆየ ሲመጣ ሰው በቃ ወዳልሆነ ነገር ውስጥ እኮ ያው ይገባል። ምክንያቱም ነገሮች ሲደራረቡ ጭንቀት ሲመጣ ብዙ ነገር እየተደረገ ስለሚመጣ ያ ነገር ወዳልሆነ ነገር ውስጥ ነው ሰው እየገባ ያለውና ኒንጃ እኔ ውድ ቤተሰብ እኔ ምን እንደምላችሁ ማለት አላቅም። እኔ ይሄን ያክል እኔ ለኔ ምን እኔ እኮ ምንም የሌለኝ ሰው ንጹህ ዳ ነኝ። ስለዚህ ሰው ድህነቱን እንኳን ይዞ መቀመጥ አይችልም። እኔ ቅድም እንደነገርኳችሁ እኮ እኔ የተሻለ ነገር ቢኖረኝ የተሻለ ሰው ብሆን
አይታችሁታል የነበርኩበትን ቤት። እዛም አልቀመጥም፣ የተሻለ ቤት እኖራለሁ፣ የተሻለ ነገር አደርጋለሁ። እሷም ደግሞ ያንን ነገር ብታደርግም እንደዚህ ስላለው ነው ብላኮ ታስባለች። ግን እኔ ደግሞ ያንን ሁሉ ማሟላ ሰው አይደለሁምና እንግዲህ ዞሮ ምን መሰላችሁ ውድ ቤተሰብ፣ እስኪ የጎዳና ህይወትን መሞከር አለብኝ ብዬ እንግዲህ ያው ነው ያለሁትና ውድ ቤተሰቦቼ እንግዲህ ምን እንደምትሉኝ አላቅም። ማለት ግራ ገብቶኛል። ነገሮች እንዴት ወደ ጥሩ መንገድ እንደሚመጡ በምን አይነት መልኩ እኔ እንጃ። ማለት ነሳሚም ብዙ ነገር አደረጉ፣ ገኒም ብዙ ነገር አደረገች። እንግዲህ ባለፈውም እንደነገርኳችሁ ከጎን ያሉት እነሱ ናቸው። ሌላ አንድም ሰው እንደሌለ ታውቃላችሁ። ስለዚህ እነሱም ደግሞ ማለት ያው ይሰለቻቸዋል፣ ሰው ናቸውና እነሱም የራሳቸው ህይወት አላቸው፣ የራሳቸው ኑሮ አላቸው። ሁሌ ከኔ ጎን መቆም ምናልባት ያው ሊደብራቸው ይችላል። ለኔ ብዙ ነገሮችን ያው ሲያደርጉ ሊሰላችሁ ይችላሉ። ያ ነገር ደግሞ እኔ ባሁን ሰዓት ማለት በቃ አስቤበት ነው። ማለት ምንም እዚህ ጋር በዛም ብል በዚህም ብል በዛም ብል ያው ነገሮች ተመሳሳይ ናቸው። እየባሱ ነው እንጂ እየቀነሱ አልመጡ። እና እንግዲህ ውድ ቤተሰብ በቃ ያለኝ እንግዲህ ያው ያኗኗር